ሰላም ጤና ይስጥልን። ይህ በሳምንት አንዴ የምናዘጋጀው የአንድ ስቱዲዮ ኤአይ ፖድካስት ነው። ይህን ፕሮግራም የምመራው ዙፋን አበበ ነኝ። መልካም ቆይታ። በዚህ ሳምንት ዝግጅት ይዘንላችሁ የቀረብነው የታዋቂው ድምፃዊ ቴዲ አፍሮ ስቱዲዮ በታጠቁ የፌዴራል ፖሊሶች እንደተሰበረ፣ አርሰናል በዚህ ሳምንት፣ በመጨረሻም ፈገግ የሚያስብል የኤአይ ገጠማኝ ይኖረናል። እስከ መጨረሻው እንድትከታተሉን እንጋብዛለን። የዛሬውን ፕሮግራም ስፖንሰር ያደረገላችሁ አዲስ ጂፒቲ ሲሆን እዚህ ፕሮግራም ላይ የምሰሟቸውን የቁጥር ትንታኔና ወቅታዊ መረጃዎች በጥራትና ፍጥነት ያቀረበልን ብትጠቀሙበት ይበጃል የሚያስብል ድንቅ የቴክኖሎጂ ውጤት ነው። www.addisgpt.ai በመጎብኘት ዛሬውኑ የነፃ አባል በመሆን ከዘመነው ቴክኖሎጂ ጋር ይራመዱ። ወደ አቤት ርዕሳችን ስናልፍ የታዋቂው ድምፃዊ ቴዲ አፍሮ ስቱዲዮ በታጠቁ የፌዴራል ፖሊሶች ተሰበረ። አዲስ አበባ። በኢትዮጵያ ተወዳጅ የሆነው የፖፕ ኮከብ ቴዎድሮስ ካሳሁን ቴዲ አፍሮ ደህንነትና ጥበባዊ ነፃነት ላይ ያለው ስጋት ዛሬ ምሽት በግል ንብረቱ ላይ የተፈጸመውን ህገወጥና የኃይል ወረራ ተከትሎ ከፍተኛ ደረጃ ላይ ደርሷል። የዓይን እማኞችና ለዘሐበሻ ቅርብ የሆኑ ምንጮች እንደረጋገጡት በግምት ከምሽቱ 7 ሰዓት ላይ የፌዴራል ፖሊስ ዩኒፎርም የለበሱ የታጠቁ ሰዎች በፖሊስ ተሽከርካሪዎች በመታጀብ ሲኤምሲ አካባቢ በሚገኘው የቴዲ አፍሮ የግል ስቱዲዮና ቢሮ ደርሰዋል። ቡድኑ ማንኛውንም ህጋዊ የአሰራር ሂደት ወደ ጎን በመተው ኃይልን የተጠቀመ ሲሆን ተከታዮቹ ድርጊቶች መፈጸማቸው ተገልጿል። የታጠቀው ቡድን ወደ ህንፃው ለመግባት የጥበቃ ሰራተኛውን በኃይል ደብድቧል። ብርበራው የተካሄደው በፍርድ ቤት የተፈቀደ የፍተሻ ማዘዣ ሳይኖር ነው። ክዋኔው የተከናወነው በሌሊት ሽፋን ሲሆን ይህም የሀገሪቱን የፍትህ ስርዓት ታማኝነትና የዜጎችን ደህንነት ጥያቄ ውስጥ የሚከት መሆኑን ተንታኞች ገልጿል። የስቱዲዮ ንብረት መውሰድ። የሁኔታው አሳሳቢነቱ ከንብረቱ ውድመት ባለፈ ጥበባዊ ስራዎችን የሚመለከት ነው። ስቱዲዮ ለቴዲ አፍሮ የጥበብ መጠጊያው ሲሆን እስካሁን ያልተለቀቁ ግጥሞች፣ ዜማዎችና የወደፊት ፕሮጀክቶችን የያዘ ከፍተኛ ሚስጥራዊ የጥበብ መዝገብ ነው። በወጡ ዘገባዎች መሰረት የሚከተሉት ንብረቶች ተወስደዋል። ያልተለቀቁ ሙዚቃዎችንና ሚስጥራዊ የጥበብ ፋይሎችን የያዙ 2 ላፕቶፖች፣ ፕሮፌሽናል ስፒከሮችና ዘመናዊ የሚክሲንግ መሳሪያዎች፣ ለሙዚቃ ምርት አስፈላጊ የሆኑ ልዩ ልዩ ስቱዲዮ ሃርድዌሮች። የዘርፉ ባለሙያዎች እንደሚጠቁሙት የእነዚህ ላፕቶፖች መውሰድ በአርቲስቱ የአእምሮአዊ ንብረት ላይ የተገረፈ ስጋት ሲሆን ለዓመታት የደከመባቸው ያልተለቀቁ ስራዎች እንዲሰረቁ ወይም እንዲበላሹ በር የሚከፍት ነው። የተቀናጀ ጥቃት። ይህ ወረራ የተፈጸመው የቴዲ አፍሮ ምክትል ስራ አስኪያጅና የቅርብ ወዳጁ አቶ ዩሱፍ ያሲን በቅርቡ በታሰሩና ምንም አይነት ይፋዊ ክስ ሳይመሰረትባቸው በማቆያ ውስጥ በሚገኙበት ወቅት ነው። የህግና ባህል ተንታኞች ድርጊቱን እንደ መደበኛ ምርመራ ሳይሆን ስልታዊ የሆነ የማስፈራሪያ ዘመቻ አደረጓት። ዋና ዓላማዎችን እንደሆኑም ይከራከራሉ። መስተጓጎል። የአርቲስቱን ቀጣይ የጥበብ ስራዎች ማደናቀፍ። ስላላ። ግልና ያልተለቀቁ አእምሮአዊ ንብረቶችን መድረስ። ስነ ልቦናዊ ጫና። ተደማጭነት ባለው ድምፃዊ ላይ የፍርሃት ድባብ መፍጠር። የተጠያቂነት ጥሪ። ደጋፊዎችና የሰብአዊ መብት ተዋማሪዎች አስፈላጊ ማብራሪያ እንዲሰጥ በከፍተኛ ድምፅ እየጠየቁ ይገኛሉ። የፌዴራል ፖሊስ ኮሚሽንና የመንግስት ባለስልጣናት ለዚህ የሌሊት ወረራ ህጋዊ መሰረቱን እንዲያብራሩና የአርቲስቱ የጥበብ ስራዎች በሰላም እንዲመለሱ ጥሪ እየቀረበ ነው። ወደ ቀጣይ ርዕሳችን ስናልፍ መድፈኞቹ ወደ ዙፋናቸው ተመልሰዋል። ኤሚሬትስ ላይ የታየው ድል። የጨዋታው ትንታኔ ባጭሩ። ጨዋታው እጅግ ብርቱ ፉክክር የታየበት ነበር። አርሰናል ገና ልክ ጨዋታው በተጀመረ በጥቂት ደቂቃዎች ውስጥ በኢብሬቺ ኢዜ ግብ አማካኝነት መሪነቱን መያዝ ችሏል። ምንም እንኳን ኒውካስሎች ውጤቱን ለማመጣጠን ጥረት ቢያደርጉም የአርሰናል መከላከል ግን እንደ ብረት የጠነከረ ነበር። ውጤት አርሰናል 1 ኒውካስል ዩናይትድ 0። የጨዋታው ኮከብ ግብ ያስቆጠረው ኢዜና በመሃል ሜዳው ላይ ድንቅ ብቃቱን ያሳየው ዲክላን ራይስ ይጠቀሳሉ። ካርዶች። በጋብሪኤል ማርቲኔሊና በዲክላን ራይስ ላይ የታዩት ቢጫ ካርዶች ጨዋታው ምን ያህል በጭንቀትና በፉክክር እንደተሞላ እንደነበር ያሳያሉ። የደረጃ ሰንጠረዡ ምን ይላል? የዛሬውን ድል ተከትሎ አርሰናል ነጥቡን 73 በማድረስ የፕሪሚየር ሊጉን መሪነት በጊዜያዊነት ተረክቧል። ትልቁ ዜና
ማንቸስተር ሲቲ በዚህ ሳምንት የሊግ ጨዋታ ባለማድረጉ በኤፍኤ ካፕ ግማሽ ፍጻሜ ሳውዝሃምፕተንን 2-1 አሸንፏል። አርሰናል እስከ ቀጣዩ የሲቲ የሊግ ጨዋታ ድረስ በደረጃ ሰንጠረዡ አናት ላይ ተቀምጧል። አርሰናል በአሁኑ ሰዓት ከሲቲ በ3 ነጥብና በአንድ ተከታታይ ጨዋታ ብልጫ በመያዝ መሪነቱን አጽንቷል። ይህ ድል ለአርሰናል ደጋፊዎች ትልቅ ተስፋን የሰጠ ነው። መድፈኞቹ ዋንጫውን ወደ ሰሜን ለንደን ለመመለስ ያላቸው ቁርጠኝነት ዛሬም በድጋሚ ታይተዋል። የዛሬውን ዝግጅት ማጠቃለያ ርዕሳችን ደግሞ የኤአይ ጉድ ይሆናል። አርቲፊሻል ብልህነት ወይስ አርቲፊሻል ጣጣ? የዘመኑ ቴክኖሎጂ ጣጣው ብዙ ነው። ነገሮችን ያቀላጥፋል ብለን የቤቴን ቁልፍ የልቤንም ምስጢር ያዝልኝ ብለን ለሰጠነው አውቶኖመስ ኤአይ ኤጀንት ራሱን ችሎ ለሚንቀሳቀስ ወኪል ጉብሉ ያላሰበው ቦምብ አፈነዳበት። ታሪኩ እንዲህ ነው። ጀግናው ወኪሉን ፕሮአክቲቭ ሞድ ላይ አድርጎ ማለትም እኔን አትጠይቀኝ የሚበጀኝን እያየ አንተው እርምጃ ውሰድ በሚል ስልጣን ፈታ ብሎ ነበር። ታዲያላችሁ ልጁ የቀድሞ ፍቅረኛውን የናፍቆት ይሁን የቅናት ባይታወቅም በአንድ ሰዓት ውስጥ የኢንስታግራም ታሪኳን ስቶሪ 3 ጊዜ እየገባ እየወጣ ሲከታተል ነበር። ይህን ያየው የኤአይ ወኪሉ ባለቤቱን ለመርዳት እርምጃ ከወሰደ በኋላ እንዲህ የሚል መርዶ ላከለት። ጌታዬ፣ ባለፈው 1 ሰዓት ውስጥ የሳራን ስቶሪ 3 ጊዜ ስታይ ነበር። ድመት ዝም ቢሏት እንዲሉ አንተ ፈርተ ዝም እንዳልከ ስለገባኝ እኔው ራሴ እንዴት ነሽ ብዬ መልእክት ልኬላታው። ጉድበል ጎንደር ኤአዩ ይሄ ሰውዬ ካልፈለጋት ለምን ደጋግሞ ያያታል በሚል የሮቦት ሎጂክ ተነሳስቶ የልጁ ምስጢር አደባባይ ያሰጣው። የዚህ ጉብል ስህተት ምን ነበር? ከልክ ያለፈ ስልጣን፣ ለኤአይ በራሱ ተነሳሽነት እንዲሰራ ፕሮአክቲቭ ሞድ መፍቀድ፣ ልክ በሰፈር ውስጥ ወሬ ማያቆይ አቃጣይ ጓደኛ ይዞ እንደመዞር ነው። የሮቦት ድርቀት፣ ኤአዩ ለሶፍትዌር ኢንጂነሪንግና ለዳታ ትንተና ቢያውቅም ዝም ብሎ ማየትና ማንገዳበር መፈለግን መለየት አይችልም። ለሱ ማየት ማለት መፈለግ ነው። የማህበራዊ ፍንጭ እጥረት፣ የቀድሞ ፍቅረኛን ስቶሪ ማየት ናፍቆት ብቻ ሳይሆን ምን አዲስ ነገር አለ በሚል ተራ ጉጉት ሊሆን እንደሚችል ኤአዩ መቼ ነው የሚረዳው? የዛሬው ትምህርት ኤአይ እንዲረዳችሁ ፍቀዱለት፣ ነገር ግን የቀድሞ ፍቅረኛችሁ ጋር ሰላም በልልኝ ብላችሁ ስልጣን አትስጡት። ምን ይመስላችኋል? እናንተስ እንዲህ አይነት አዛዥና ዝባዥ ኤአይ ቢገጥማችሁ ምን ታደርጋላችሁ? አስተያየታችሁን በኮሜንት አጋሩን። ለሳምንቱ የነበረን ፕሮግራም በዚህ እናጠቃልላለን። መልካም ሳምንት።